ላለፉት 29 ዓመታት ነጽዬ የተለያየ ነው። አንድ ወር አይሆንም ነጽዬ ሁሉ ጋቢና ውስጥ ያለው አንተ አለ ነጽዬ። ስለዚህ ያው ከድሬዳዋ ጋራ ምን ያገናኘዋል ልትሉ ትችላላችሁ። ነፃነት ገደብ የለውም፣ አካባቢ የለውም፣ መንደር የለውም፣ ብሔር የለውም። ከሁሉም ጋራ ስቆ ተደስቶ መጫወት የሚፈልግ ነው። በዓላቶች ሲደርሱ እንኳን አደረሰ እንኳን አደረሰን እንባባላለን። ግን ለዛሬ ጥምቀት እሱ ባይኖርም ለቤተሰቦቹ ለጥምቀቱ በዓል እንኳን በሰላም አደረሳችሁ በሱ ፋንታ ለማለት እፈልጋለሁ። በቤተሰቡ መካከል የበኩር ልጁ የሆነው መሐሎን ነፃነት ወርቅነህ አጭር ንግግር ያደርግልናል። መሐሎን በእንግሊዝኛ ቋንቋ ነው ጽሑፉን ያዘጋጀው። እንቀበለዋለን። መሐሎን ነፃነት ወርቅነህ My father, Natsanet Warkana, was a good man, a devoted husband, and the best father I could have possibly asked for. He always showed care for the ones he loved and made everyone around him smile. I don't know where I'd be without him. He was everything I could have possibly asked for in a father. He gave me the lessons I needed to learn and the love I needed from a father. It pains my family and I greatly now that he is gone. But we know deep down that he's in a better place with God. Amen. ዓለም በሚገልጸው ቋንቋ ስለ ነጽ ተነግሯል። እዚህ ጋር ቃላቶችን ወደፊትና ወደ ኋላ ከማድረግ በዘለለ ስለሱ የተነገሩ ነገሮች ላይ ጨምሮ መናገር ትንሽ በጣም ይከብዳል። ነጽ ሙሉ በኩልህ ነጽ ሙሉ ጊዜ ማጥፋት ነው። ምንም ልል አልችልም፣ ግን አለብኝ። ተስፋዬ ሀብቴ እንግዳዘር መጥቶላችኋል፣ ተቀበሉት። እኛም ወደዛው ነን። ነፍስ በሰላም ተረፍ። ነፃነት አንተ በፈገግታ ያሳከህን ያህል ፈጣሪ በመንግስተ ሰማያት በፈገግታ ይቀበልህ። ነፍስህን በሰላም ትረፍ። ነፃነት የት ጋር ነህ? በዚህ ሰዓት አብረን ነበር። ነፂ አስሉኮ የት ጋር ነህ? አስሉኮ ወይኔ አሁን ታገስ ጋር ነበርን። አሁን ከ5 ደቂቃ በኋላ እንገናኛለን። ነፂ እንዴት ነው ያልመጣ? ወይኔ ነፂዬ እንዴ በጣም ይደብራል ነፂ። እንዴ ብቻዬን ነው የተውከኝ ነፂ። ማንን አስተዋወከኝ ነፂ? እንዴ መጣው አትጥራው ነፂን አትጥሪው አልካት ማሚን። ወይኔ አስሪን አትጥሪው አልካት። ነፂዬ መጣው
ደረስኩ ትንፋሽ ላይ አመለጥክ ነጽዬ እንዴ ላለፉት 29 ዓመታት አዎ ነጽዬ የተለያየ ነው አንድ ወር አይሆንም ነጽዬ ሁሉ ጋቢና ውስጥ ነው ያለው አንተ አለ ነጽዬ በየቢሮ የምታቆራኝ በገባንበት ቢሮ አኩረት የምታወጣኝ ነጽዬ አንተን እንደ ቀልድ ነፍስህን ይማር ማለት አልችልም ነጽዬ ነጽዬ በጣም ጨካኝ ነጽዬ ወንድሜ ጓደኛዬ ከንጹህ ዘር ጋር ስትጋቡ ነው የነበርኩ ነጽዬ ነው የነበርኩ ንጹህ ዘርን ለማን ተውክ ማህሎንን ለማን ተውክ ሌላን ለማን ተውክ ግሬስን ለማን ተውክ ማሚን ለማን ተውክ እኛን ለማን ተውክ ነጽዬ አንተ ምንም አትሆንም ንጹህ ቦታ ነህ ሰፈር ላይ የሚጠብቁ ልጆች አሉ ማታ ማታ ስትገባ ብር የምታደላቸው እነሱ ልጆች ትናንት እያስለቀሱን ነበር እነሱን ስታጣ በር ላይ አስቀምጠው የምትሄደው ጥለላቸው የምትሄደው ብር ማን ነው የሚጥልላቸው ነጽዬ ወንድሜ ጓደኛዬ ነጽዬ ሁሉ ነገሬ ያንተን ልብስ ነው የምለብሰው ታውቃለህ እየተለዋወጥን ነው የምናደርገው ወንድሜ አልችልም በቃ ኑርልኝ በዛው ከመድኃኒዓለም ጋር ኑርልኝ